እንኳን ወደ አቢሲኒያ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ስፖንታኒቲ የተሰኘውን ሆረር ኮሜዲ ፊልም ነው። ፊልሙ የሚጀምረው በማራ ነው። በፊልሙ መጀመሪያ ላይ ማራ ስራ ሰርቁባ ልታነሳ ጎንበስ ስትል ከፊቷ ያለችው ልጅ ትፈነዳለች። ከማራ ውጭ ክፍል ውስጥ የነበሩት ተማሪዎች በሙሉ በድንጋጤ ሮጠው ይወጣሉ። ማራና ልጅቷ ግን የአንድ ክፍል ተማሪዎች እንጂ ጓደኛሞች አልነበሩ። ሁሉም ሮጠው እየወጡ እያለ ቴስ ማራን ታገኛትና እንደተፈጠረ ትጠይቃታለች። ቴስ ማመን አልቻለችም፣ ግን የማራን ጫማ ታያለች። በቀጣይም ፎረንሲክ ሳይንቲስቶች ከክፍሉ ማስረጃ ተወስዶ ያሳያል። በፍንዳታው ከልጅቷ ውጭ ምንም የተጎዳ ነገር አልነበረ። በቀጣይም የክፍሉ ተማሪዎች በሙሉ ወደ ፖሊስ ጣቢያ ተወስደው ጥያቄ ሲጠየቁ ያሳያል። በቀጣይም ሻወር እንዲወስዱ ይደረጋል። ከዛም አዲስ ልብስ ሲሰጣቸውና ስቴሽን ውስጥ እንዲቆዩ ይደረጋል። ሁሉም ተደናግጧል። ማራ ግን የጨነቃትም አመስሉ ነበር። ከዛም አንዷ ልጅ ተነስታ ተቀውጠው ጀመር። እንደሱ ደጋግማ ብቻውም ማራ ግን ነገርየው ድጋሚ የማይከሰት ከሆነ ብቻ እንደሚለቋቸው ትነግራታለች። የማራ ቤተሰቦችም ከፖሊስ ጣቢያ ፒክ አድርገው ወደ ቤት ይወስዷታል። ቤት እንደደረስም ወደ ክፍሏ ገብታ ማጨስ ጀመረች። ከዛም በስልኳ የማታውቀው ሰው እንደሚወዳት ይነግራታል። ከዛም ቴክስት ማድረግ ጀመሩ። በቀጣዩም ቀን ልጅቷን ይቀብራታል። ማራና ቴስ የልጅቷ አባት ስቲከር ከመኪናው ላይ ሲያነሳ ያዩታል። ከዛም ከሁለቱ መንቶች ድራግ ሊገዙ ሄዱ። ቴስ ግን በነገሩ ደስተኛ አልነበረች። ከዛም ቡና ሊጠጡ ካፌ ገቡ። ማራም የያዘችውን ድራግ በሙሉ ቡና ውስጥ ጨምረዋለች። ሁለቱ ከልጅነታቸው ጀምሮ ጓደኛሞች ነበሩ። እስኪያረጁም ድረስ አብረው መሆን ነበር ሀሳባቸው። ስለሞተችው ልጅ እየወሩም እያለ ዲላን መጥቶ ይቀላቀላቸዋል። ከዛም ከማራ ጋር ይሞዳል። ከዛም ማራ ቴክስት ያደረገላት ልጅ እሱ እንደሆነ ትረዳለች። ዲላንም በተፈጠረው ነገር ህይወት አጭር እንደሆነችና ለእሱ ያለውን ስሜት ለመግለጽ ጊዜ መፍጀት እንደሌለበት እንደተረዳ ይነግራታል። ማራም በወሰደችው ድራግ ምክንያት አንቃር ይመታታል። ከዛም የመጪ ትጦዛለች። ማራም እንደጦዘች ከዲላን ጋር ትሞዳለች። ዲላንም ወደ ቤቷ ካደረሳ በኋላ ለቀጣዩ ቀን የራት ግብዣ ያቀርብላታል። በቀጣዩም ማራና ቴስ አልጋ ላይ እናያቸዋለን። ማራም ድራግ መውሰድ መቀጠል እንደማትችል ትነግራታለች። ቴስም በእሷ ምክንያት ብዙ እንዳለቀሰች ትነግራታለች። ሆም ካሚንግ ጨዋታ ብለውም ወደ ትምሮ ይሄዳሉ። በዛውም የሞተችው ልጅ መታሰቢያ ያሉ። ከዛም ከዲላን ጋር ይገናኛሉ። ዲላንና ማራም ላይብራሪ ውስጥ ገብተው መጀናተን ጀመሩ። ከዛም እንዴት እንደወደዳት ትጠይቋለች። እሱም ልክ እንዳያት እንደወደዳት ይነግራታል። ከዛም ወደ ጨዋታ ገብተው ፈታ ማለት ይጀምራሉ። ብዙም ተቀራለዱ። ጥሩ ጊዜ እያሳለፉ ነበር። ቢሆንም ግን በመካከል ላይ ሁሉም ሰው ግዳጭ ማለት ጀመረ። ምክንያቱም በጨዋታው ማራ አንዱ ተጫዋች ስለፈረዳ። ዲናልም የማራን እጅ ይዞ ከሜዳው እየሮጡ ወጡ። ትምህርት ቤቱም የሚዲያ በሙሉ መናገሪያ ይሆናል። በቀጣይም ቀን ወላጆቿ ትምህርት ቤቱ እንደተዘጋ ይነግሯታል። ቢሆንም ግን አዲስ ኮሌጅ እንደሚፈልጉላት ይነግሯታል። ማራ ግን እንደፈረረባት ቀልዳ አለፈችው። ዲላንም ማራን በአይስክሬም መኪና ወደ ፓርቲ ወስዷታል። ብዙም ሳይቆዩ ወክ ሊበሉ ይወጣሉ። ከዛም ይሄ አልኮል እንዳያፈነዳኝ እያሉ ይቀላለዱ ጀመር። ትንሽ ቆሞ ስለ አባቱ ካወሩ በኋላ ኪስ ያደርጋሉ። ገና ሳይጨርሱ ውስጥ ያሉት በሙሉ መራወጥ ይጀምራሉ እና ማራም እንደተፈጠረ ላይ ሲገቡ ሌላ ተማሪ ፈንድታ ያገኙታል። ማራና ቴስ ከኤጀንት ፍዜት ጋር ያወራሉ። እሷ ራሱ ምን እየተካሄደ እንደሆነ አልገባትም። ፍዜትም የሆነ ነገር እንዳያመጡላት እራሳቸውን ጠይቀቻቸው። በቀጣይም ድራግ የሚሰጡላት መንቶች ጋር ትሄዳለች። ከዛም ፓዛዎቹ ድራጉ እንድታመጣ እንደጠይቋት ትነግራቸዋለች። ድራጉ ችግር ሊፈጥር ባይችል እንኳን ቼክ ለማድረግ እንደሆነ ትገምታለች። ከዛም ሁሉ እንደመገያቸው ትነግራቸዋለች። በቀጣይም እሷና መንቶቹ ድራጉን ወደ ደበቁበት ቦታ እየሄዱ ነው። ለማራም በቅርቡ ከተማው እንደሚለቁ ይነግሯታል። እሷም ስለ ዲላን ትነግራቸዋለች። ከየት መጣ ሳይባል ወንድምዬ ይፈነዳል። ትየውም ወደፊት በመሄድ መኪናውን ለመንዳት ትሞክራለች። ብዙም ሳቆይ እሷም ትፈነዳለች። ዲላን የተገለበጠውን መኪና ያገኘዋል። ማራን ግን ውስጥ ሊያገኛት አልቻለም ነበር። ድንጋዩ ላይ የሜዳ ማሻሪያና እሷን ፍለጋ ወደታች ይወርዳል። ዲላንም ከሐይቁ ዳር እየታጠበች ያገኛትና ያቅፋታል። የሞተች መስሎት እንደነበርም ይነግራታል። ቅያሪ ልብስም ይዞላት መጥቶ ነበር። ልክ እንደዞረም የላብራቶሪ ልብስ የለበሰ ሰውዬ ሲያፈጥባቸው ያያል። ወዲያውኑ ሌሎችም መጥተው ይዟቸዋል። ማራ ስትነቃ ራሷን ሆስፒታል ውስጥ ታገኘዋለች። በጣም ተደናግጣ ነበር፣ ግን ዲላንን ካጠገቧ አየችው። ከዛም የኢቲ ቀልድ ይቀልዳሉ። በዚህም ድርጊታቸው ዶክተሮቹ በሙሉ ግራ ይጋባሉ። ማታ ላይም ዲላን ነቅቶ የክፍሉ ተማሪ በሙሉ እዚህ እንዳለ ይነግራታል። ከዛም አልጋቸውን አጣቅተው ያወራሉ። የሀገሪቷ መንግስት የክፍሉን ተማሪዎች በሙሉ ኳረንቲን ያደርጓቸው ነበር። ዋናዋ ዶክተርም ተማሪዎቹን ስለ ህልማቸውና ስለ ወደፊታቸው ትጠይቃቸዋለች። ማራም በህይወት መቆየት ብቻ እንደምፈልግ ትነግራቸዋለች። ማታ ላይም ማራና ቴስ ያወራሉ። ቴስም ማራ እንዳትሞት እንደምፈራ ትነግራታለች። ማራም በፍጹም አይሆንም ትላታለች። ቴስም ማራ ከሞተች እሷም እንደምትጎዳ ትነግራታለች። በቀጣዩም ቀን የክፍሉ ተማሪዎች ተሰብስበው የሚያደርጉትን ያደርጋሉ።
ማራም እንደደበራትና ከዚህ ማምለጥ እንደምትፈልግ ትነግራቸዋለች። ማንም ግን ማምለጥ አይፈልግም ነበር። ከዛም ሁሉም ይጨቃጨቁ ጀመር። ዲላንም የደደብ ነገር ሲያወራ ሁሉም ጸጥ አሉ። ከዛም በኋላ አንድ ሰውዬ እየሆነ ስላለው ነገር በሙሉ ያስረዳቸዋል። ከዛም ጥያቄዎችን እንደሚመልስላቸውም ይነግራቸዋል። ማራም ነገርየው ስላልገባት ሙድ ትይዝበታለች። ከዛም ተማሪዎቹ በሙሉ ማመጽ ይጀምራሉ። ከዛም አንዱ ልጅ ይፈነዳል። ሌላኛውን በተኛበት በፋሲሊቲ ውስጥ የተለያዩ ሙከራዎች የተደረጉ ነው። የተማሪዎች ወላጆች ውጤቱን ውጭ ቆመው ይጠበቁ ነው። ዶክተሯም ለሞተው ወላጆች መርዶን ትነግራቸዋለች። ምንም አይነት መድኃኒት ቢሰጣቸውም ልጆቹ መሞታቸውን ቀጠሉ። ቢሆንም ግን ተማሪዎቹ ምንም እንዳልተፈጠረ አድርጎ ለመኖር ይሞክራሉ። ሌላ ይቅርና ዶክተሮች እንኳን ምንም አይነት ረፍት ማግኘት አልቻሉም ነበር። በመጨረሻ የሰጧቸው ሰማያዊ መድኃኒት ግን የሰራ ይመስላል። በዚህም ውጤት ሁሉም ደስተኛ ሆኑ። በመጨረሻም ልጆቹን ከኳረንቲን ለቋቸዋል። የማራ ወላጆች ማራን ወደ ቤቱ ይወስዷታል። ጊዜ የገና ነበር። ማራ ግን በአካባቢው ምንም አይነት የገና ዴኮሬሽን አላየችም ነበር። ቤት ስትደርስ ግን የገና ዛፍ አይታ ሰርፕራይዝ ትሆናለች። ከዛም በኋላ ሶስቱም የገና ዛፉን ማስጌጥ ይጀምራሉ። አባቷም ሲጋራውን አሳይቷት ሚስጥሯን መደበቅ እንደማትችልበት ይነግራታል። ከዛም ሁሉም እያጨሱ ስለ ወጣትነታቸው ያወሩ ጀመር። ከዛም ማራ ከመተኛቷ በፊት ሰማያዊ መድኃኒት ትወስዳለች። በቀጣዩ ቀን ዲል ወደ ቤቱ ይገባል። ከዛም በኋላ ለመጀመሪያ ጊዜ አብረው ይተኛሉ። ማራ ሴፍ እንዲሆኑ ስትጠይቀው ዲልን አንድ ለመጨረሻ ጊዜ ትምህርት ቤት መሄድ እንዳለባቸው ይነግራታል። እሷ ግን መሄድ አልፈለገችም ነበር። በዛውኑ ፎቅ ውስጥ ትምህርት ቤት የሚሄዱት የእነሱ ክፍል ብቻ ነበር። ክፍል ገብተው ማስተማሪያቸው ወታደር እያለ ሰው ሲፈነዳ እንዳየ ይነግራቸዋል። እንዲመረቁም እንደሚረዳቸው ይነግራቸዋል። ከዛም በኋላ ልጄቴ የማራን ደም ግፊት ቼክ አደረገችላት። ከዛም የመድኃኒቱ ስም እንደሆነ ማውራት ጀመሩ። ስኑዝ በተን። ማራ ደግሞ አልወደደችው። ለቫላንታይንስ ቀን ዲለን እና ማራ ለብቻቸው ፓርቲ አደረጉ። እሱም እንደሚወዳት ይነግራታል። እሷም ስታስታበታ የሚጀምረውን ቃል ትለዋለች። በነገርየው ሁለቱም ሳቁ። ዲለንም ክረምቱን ካልሞተ ከእሱ ጋር እንድታሳልፍ ይጠይቃታል። ቴስና ማራ ምሳቸውን ሊበሉ ምግብ እየጠበቁ ነው። ዌይተሯ ግን ምግቡን ለማቅረብ በጣም ነበር የፈራችው። ከዛም ሳይበሉ ይወጣሉ። በቀጣዩም ቀን ዶክተሯ ትምህርት ቤታቸው በመሄድ ስለ መድኃኒቱ ታስረዳቸው ጀመር። መድኃኒቱ እድሜ ማራዘሚያ እንጂ ፈዋሽ እንዳልሆነ ትነግራቸዋለች። ለማስረዳትም አንድ ፈቃደኛ ታስወጣለች። ልክ ዶክተሯ የምትለውን ማድረግ ሲጀምር እሱም ይፈነዳል። ብዙም ሳይቆይ ሌላም ተማሪ ይፈነዳል። ከዛም ሶስተኛ ይፈነዳል። ከዛም በኋላ ተማሪዎቹ ተራ በተራ መፈንዳት ሲጀምሩ ሁሉም በእርግግ ይወጣሉ። ሁሉም እየሮጡ እያለ ተማሪዎች መፈንዳታቸውን ይቀጥላሉ። በመካከልም ማራ ከኋላ ትቀራለች። አንድ ልጅ ግን መጥቶ ሊረዳት ሲል እሱም ይፈነዳል። ማራም ባገኘችው በር እግሬ ያወጣኛለች። ከዲለን ጋር ተገናኝቶ ይታቀፋሉ። ሳይታሰብ ዲለን ፈነዳ። ማራ በደም ተለጉሳ ወደ ቤት እየሄደች ነው። ሪዚቲም ማራን አግኝታት ወደ ሆስፒታል ወሰደቻት። እናቷም ሆስፒታል ሄዳ እንድትታጠብ አደረገቻት። የዛን ማታ ከወላጆቿን መሃል ተኛች። በጣም ስለተጨነቀች መድኃኒቷን መውሰድ አቆመች። ዲለንም ተቀበለ። ቴስ ማራን ከክፍሏ እንድትወጣ ለማድረግ ሞከረች። ማራን ከክፍሏ አልወጣም ብላ የዲለንን ቪዲዮ ብቻ ታያለች። አንደኛውን ከክፍሏ ወጥታ ለአባቷ ኮክቴል መስራት ጀመረች። ማራን ኮክቴሉን የሞተው ፍቅረኛ ብላ አሳየመችው። እሷም የሰራችው ኮክቴል ጠጣችው። አባቷም ይሄን ማድረግ እንደማይፈልግ ይነግራታል። ማራ ለመቀለድ ሞከረች፣ ነገር ግን መስከሯን ቀጠለች። በቀጣዩ ቀን ወደ ጓደኛ ቴስ ቤት ሄደች፣ ግን ሰክራ ነበር። ስለ ትምህርት ቤቱን ጉዳይ ይጨቃጨቁ ጀመር። ማራ ተስፋ ስለቆረጠች ቴስ ምንም ልረዳት አልቻለችም ነበር። ማራንም ጥላት ወደ ትምህርት ቤት ሄደች። ከዛም ማራ ከሱፐር ማርኬት መጠጥ ትሰርቃለች። እዛ የሚሰሩት ሰዎች ግን እርቅ ምንም አላላትም ነበር። ልክ ስጦታ ኤጀንት ሪጄትን ታገኛታለች። ልክ ማራ መጠጡን ወርወራ ልታቀበላ ስትል የመኪና መስኮት ይሰበራል። ማራም ቤት እንደገባች ከቤተሰቦቿ ጋር መጨቃጨቅ ትጀምራለች። ወላጆቿ እሷን መርዳት ነበር የሚፈልጉት። እሷ ግን ብቻዋን መሆን እንጂ የእነሱን እርዳታ አትፈልግም ነበር። ማራ እሷን መፈነዳ ነበር የመሰላት። ማራም ወደ ክፍሏ ገብታ ወደ ፕሮም ናይት ስለመሄድ ማሰብ ጀመረች። ግሩፕ ውስጥ ገብታ ሌሎች ተማሪዎች የሚያወሩትን ማንበብ ጀመረች። በመሄድ መጀመሪያ የሞተችው ልጅ ማስታወሻ ታያለች። በጣም ክፍሏን በመጨረሻ ደግሞ ዲለን የሞተበትን ቦታ ትጎበኘዋለች። ፕሮም ቀን ማራ ብቻዋን ቁጭ ብላለች። ቴስ ተቀላቀለቻት። ከዛም በኋላ ስለ ወደፊታቸው ማውራት ጀመሩ። ቴስም ኮቪንግተን እንደመድረግ እንዳሰበች ትነግራታለች። ከመሄዷ በፊት መቼም ቢሆን እንደማረሳት ትነግራታለች። ማራም እንደሰከረች ወደ ፕሮም ትሄዳለች። ግን ውስጥ የነበረው ነገር በጣም ነበር የሚያስጠላው። ሁሉም የራሱን ስራ ነው የሚሰራው። ይሄም ማራን ያሰቃታል። መጠጡን መድፋት ጀመረች። አስተማሪዎቿ ግን ምንም አላላቱም ነበር። ሙሉውን ወስዳ ለብቻዋ ትጠጣ ጀመር። ከዛም መድረክ ላይ ወጥታ ስለተፈጠረው ነገር ይቅርታ መጠየቅ ጀመረች። ለዚህ ሁሉ ችግር እሷ ምክንያት በመሆኗ ራሷ እንደምጠላ ተናግራ ዲፕሎማዋን ተቀብላ ትወርዳለች። ከሷ ቀጥሎ ያለችውን ልጅ ተመሳሳይ ነገር ብላ ትወርዳለች። ከዛም
ሌላም ተመሳሳይ ነገር ትላለች። ከዛም በኋላ ማራ ወደ ዲለን መቃብር ትሄዳለች። ከዛም መቃብሩ ስር ትተኛለች። የዲለን እናትም አግኝታት እዛ ተቀላቀለቻት። ማራም የቀብሩ ቀን ስላልተገኘች ይቅርታ ትጠይቃትና እንዴት እንደተዋወቁ ትነግራታለች። ከዛም እናትየው ዲለን ሁሌ ስለሷ እንደሚያወራ ትነግራታለች። እናትየውም ማራ በዲለን ሞት በጣም እንደተጎዳች ትነግራታለች። ማራም የምትሞት እንደሚመስላትና ሁሌ እንደምትፈራ ትነግራታለች። እናትየውም ህይወት አንዳንዴ እንደዚህ እንደሆነችና ከእነሱ ውስጥ ማንም መሞት እንዳልነበረበት ትነግራታለች። ማራም የእናትየውን ደህንነት ትጠይቃታለች። አንገቷን ስትነቀንቅ ትከሻዋን ትነካታለች። ማራም በነጋታው ወደ ቤቷ ትመለሳለች። ከዚህ በፊት ስላደረገችው ነገር በሙሉ ይቅርታ ትጠይቃቸዋለች። ክፍሏም ገብታ የቁስል ፕላስተሯን ትልጣለች። ቁስሉንም እንዳየች ዲለንን ታስታውሰዋለች። ከወራት በኋላም መፈንዳቱ ያቆማል። ማራም ለሮዜቲ ቻው ትላታለች። መድኃኒቱን እየወሰደች ሕይወቷን መኖር ትቀጥላለች። ማራም በዲለን መኪና ወደ ኮሌጅ ለመሄድ ትዘጋጃለች። ቤተሰቦቿ ለደህንነቷ ቢጨነቁም እንድትሄድ አልከለከሏትም ነበር። ከተሰነባበቱ በኋላ መኪናውን ትነዳዋለች። ማራም በትምህርት ቤቱ በኩል ታልፋለች። በአመቱ መጨረሻ ብቻ 31 ተማሪዎች ሞተዋል። ምክንያቱም ባታውቀውም ግን ማራ እስካሁን በሕይወት አለች። ፊልሙም ማራ መኪናውን እየነዳች ያልቃል። ፊልሙን እንደተመቻችሁ ተስፋ አደርጋለሁ። ሌላ እንደዚህ አይነት ፊልም የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።